ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው መደወልልህ። አንድ ባንክ የኢትዮጵያን 50 ብር በዘር በሃይማኖት በሰፈር ሊያጭበረብር ከሞከረ ዘኔክስት ሞርኒንግ ባንክ አዘን ሁኔታ ማለት ነው። በአንድ ሳምንት ልዩነት በርካታ ኢትዮጵያውያን ማለት ነው በየመንገዱ እየታገቱ እንዲሁም ደግሞ ህይወታቸው እየጠፋ ይገኛል። አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው መደወልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታውስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበረ። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው ቤተልሔም ጎን ያለው ምንድን ነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። እንግዲህ ወደ መጀመሪያው ጉዳይ ስናልፍ ጋዜጠኛ ሶፎንያስ በአእምሮ ህመም ወይንም ባይፖላር ዲስኦርደር ተይዞ የህክምና ክትትል ላይ መሆኑን ይፋ አድርጓል። እንግዲህ በየካቲት ሆስፒታል ህክምናውን እያደረገ የሚገኘው ጋዜጠኛ ሶፎንያስ በአሁኑ ወቅት አስቸጋሪና አሳሳቢ ከሆነ የባይፖላር አእምሮ ህመም ጋር እየታገለ መሆኑንና በህክምና ክትትል ላይ እንደሚገኝ በይፋ አስታውቋል። እንግዲህ ጋዜጠኛው ይህንን ግልጽ መረጃ ለህዝብ ያጋራው ማህበራዊ ሚዲያ ላይ ባስተላለፈው መልእክት ሲሆን እንግዲህ የሥራ ባልደረቦቹና አድናቂዎቹ እና መላው ቤተሰቡን በሐሳብና በጸሎት ከጎኑ እንዲቆሙ ጠይቋል። ይህንን አስቸጋሪ ወቅት በበሰለና በቁርጠኝነት ስሜት እየተጋፈጠው መሆኑን የገለጸው ጋዜጠኛ ሶፎንያስ ህክምናውን በጥንቃቄ እየተከታተለ እንደሚገኝና በአምላክ እገዛ እንዲሁም በህክምና ባለሙያዎች እገዛ ይህንን ጊዜ እንደሚያልፈው ሙሉ እምነት እንዳለው ገልጿል። በርካታ የማህበራዊ ሚዲያዎች ተጠቃሚዎችና ወዳጆቹም ለአርቲስቱ ጋዜጠኛው ያላቸውን አድናቆትና ፍቅር በመግለጽ ፈጣን ማገገምን እንደሚመኙለት እየገለጹ ይገኛሉ። እንግዲህ የባይፖላር ህመም በሰው ልጅ ስሜት፣ ጉልበትና የዕለት ተዕለት ተግባራትን የማከናወን አቅም ላይ ከፍተኛና ከባድ የባህሪ መዋዠቅን የሚያመጣ የአእምሮ የጤና እክል ሲሆን እንግዲህ ይህ ህመም በአብዛኛው በሁለት ተቃራኒ የስሜት ጣፎች ይገለጻል። አንደኛው የመቀስቀስ ወይንም የከፍተኛ የደስታ ስሜት ሲሆን በዚህ ወቅት እንግዲህ ህመምተኛው ባልተለመደ ሁኔታ እጅግ በጣም ከፍተኛ ጉልበት ይኖረዋል፣ ከመጠን በላይ ይደሰታል፣ ሐሳቦቹን በጭንቅላት ውስጥ በፍጥነት ያሯሩጣል፣ እንግዲህ እንቅልፍ አይወስደውም፣ እንዲሁም ያለምንም ፍርሃት ለአደጋ የሚያጋልጡ ውሳኔዎችን ሊወስን ይችላል። እንግዲህ በሁለተኛው ደግሞ የከፍተኛ የጭንቀትና የዲፕሬሽን ስሜት ሲሆን እንግዲህ በዚህ የስሜት ጫፍ ላይ ደግሞ ህመምተኛውን ፍጹም ተስፋ መቁረጥና ከፍተኛ የሐዘን ስሜት፣ የጉልበት ማጣት፣ ከሰዎች መገለልና
ቀደም ሲል ያስደስቱት የነበሩትን ነገሮች በሙሉ ትርጉም አልባ ሆነው ይታዩታል። እንግዲህ የህመም በሕክምና በባለሙያዎች ምክር በአግባቡ ሊተገበርና ሊቆጣጠሩት የሚችል ቢሆንም እንግዲህ በህብረተሰቡ ውስጥ ስላለው ግንዛቤ ማነስ እና መድሎ ምክንያት በርካታ ሰዎች ህመማቸውን ደብቀው እንዲቆዩ ያደርጋቸዋል። እንግዲህ ለጋዜጠኛ ሶፎንያስ ወደ ሙሉ ጤንነቱና ወደ ቀድሞ ስራው እንዲመለስ መልካም ምኞታችንን እንገልጻለን። እናንተም ያላችሁን ሀሳብና አስተያየት በኮመንት ሴክሽን ላይ አስቀምጡልኝ። እንደዚህ ያሉ ማህበራዊ እውነታዎችን፣ የኪነ ጥበብ ባለሙያዎችን ወቅታዊ ሁኔታና አዳዲስ መረጃዎችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። እንግዲህ እንደሰማችሁት የአዶናይና የጃኒን መለያየት ተከትሎ አዶናይ በስቶሪው ላይ እንደገለጸው መለያየታቸው በድንገት የተከሰተ ሳይሆን ሁለቱንም በሰለጠነና በሰላማዊ መንገድ ተወያይተው የደረሱበት ውሳኔ መሆኑን ተናግሯል። እንግዲህ ለመለያየታቸው ዋነኛው ምክንያት በመካከላቸው የነበረ የሀሳብ ግጭት መኖርና አለመስማማት ነው። እንግዲህ በአንድ ላይ ሁለታችንም በራሳችን መንገድ መሄድ ስላለብን ይህንን ውሳኔ ለመወሰን ተገድጃለሁ ሲል ገልጿል። እንግዲህ አዶናይ በመጨረሻም ለጃኒ ትልቅ አክብሮት እንዳለውና ወደፊትም ቢሆን መልካሙን ሁሉ እንደሚመኝላት ገልጿል። ይሁን እንጂ ማህበራዊ ሚዲያና ዝና የራሳቸው የሆነ ጫና እንዳላቸው የግል ህይወትና ሚዲያ ለይቶ መጓዝ አስቸጋሪ በሆነበት በዚህ ሰዓት ግንኙነታቸውን በቪዲዮ ላይ ብቻ ከማስቀጠል ይልቅ እረፍት መውሰዱ የተሻለ አማራጭ ሆኖ እንዳገኘው በግልጽ አስታውቋል። እንግዲህ የአዶናይ ይፋዊ መግለጫ በአድናቂዎቻቸው ዘንድ ትልቅ የሀዘን ስሜት የፈጠረ ቢሆንም በሌላ በኩል ደግሞ ድራማ ሳይሆን እውነተኛ ስሜት መሆኑን በማሳየቱ ብዙዎችን አዶናይን በግልጽነቱ አድንቀውታል። ተከታዮቻቸው አሁንም ቢሆን አብራችሁ ስትሆኑ ያምረባቸዋል በማለት የቁጭት አስተያየቶቻቸውን በኮመንት ሴክሽናቸው እየጻፉ ይገኛሉ። ነገር ግን አብዛኛው ሰው የሁለቱንም ወጣቶች የግል ምርጫ ማክበር እንዳለብን መስማማት ጀምሯል። የአዶናይና የጃኒ ታሪክ በማህበራዊ ሚዲያ ላይ ያሉ ስኬታማ ጥምረቶችን እንኳ የራሳቸው ፈተና እንዳላቸው ያሳየ ክስተት ነው። አዶናይም ሆነ ጃኒ ወደፊት በተናጠል በሚሰሯቸው ስራዎች ስኬታማ እንዲሆኑ እንመኛለን። እናንተስ በአዶናይ መግለጫ ላይ ምን አስተያየት አላችሁ? ወደፊትስ ተመልሰው አብረው በፍቅር የሚቀጥሉ ይመስላችኋል? ሀሳባችሁን በኮመንት ሴክሽን ላይ አጋሩ። አሁንም በርካቶች እየታገቱ እየሞቱ ይገኛሉ። እጅግ በጣም በሚያሳዝን ሁኔታ ማለት ነው። በአንድ ሳምንት ልዩነት በርካታ ኢትዮጵያውያን ማለት ነው በየመንገዱ እየታገቱ እንዲሁም ደግሞ ህይወታቸው እየጠፋ ይገኛል። በትላንትናው ዕለትም እጅግ በጣም በሚያሳዝን ሁኔታ ቁጥራቸው ከ10 በላይ የሚሆኑ ሰዎችም ህይወታቸውን አጥተዋል። እንዲሁም ደግሞ በቁጥር ማለት ነው ምናልባትም 60 የሚደርሱ ሰዎች መታገታቸው ነው እየተነገረ የሚገኝ። ዋጽዮን ተብሎ በሚጠራው አካባቢ ላይም እንግዲህ በታጣቂዎች እንዲሁም ደግሞ በሽፍቶች አማካኝነት በርካታ ሰዎች ታግተዋል። ሁለት የህዝብ ማመላለሻ አውቶቡስም እንግዲህ መታገቱን እየተነገረ የሚገኘው በአካባቢው ላይ የሚገኙ የጸጥታ አካላትም ወደ 30 የሚጠጉ ዜጎችን በተኩስ ልውውጥ ማስተረፋቸው ተነግሯል። በርካታ ሰዎችም ህይወታቸውን አጥተዋል። እንዲሁም ደግሞ ታግተው የተወሰዱ ሰዎች ቁጥርም እንግዲህ በውል ባይታወቅም ምናልባትም እንግዲህ እስከ 60 ሊደርስ እንደሚችል ነው እየተነገረ የሚገኘው። አሁንም በየመንገዱ የሚታገቱ እንዲሁም ደግሞ የሚሞቱ ሰዎች ቁጥር ማለት ነው በየቀኑ እየጨመረ ይገኛል። በሌላ ጉዳይ እንግዲህ እንደሰማችሁት የዕለት ተዕለት ሰላማችንን የሚነጥቅና የብዙዎችን ቤት የሀዘን ድንኳን እያደረገ ስላለው የሰዎች እገታ ጉዳይ ነው። ከቅርብ ጊዜ ወዲህ በሀገራችን በተለያዩ አካባቢዎች ላይ ከቤታቸውና ከስራ ቦታቸው አልፎም ተርፎም ከህዝብ ማመላለሻ ተሽከርካሪዎችና እየተለዩ የሚታገቱበትን አጋጣሚ በከፍተኛ ሁኔታ እየጨመረ መጥቷል። እንግዲህ ይህ ድርጊት ወንጀል ብቻ ሳይሆን የዜጎችን በነጻነት የመንቀሳቀስ መብት የሚገድብና በማህበረሰቡ ላይ ከፍተኛ የስነ ልቦና ስብራት እያደረሰ የሚገኝ አደገኛ ክስተት ሆኗል። እንግዲህ ቀደም ሲል እገታ በጦርነት ቀጠናዎች ወይም በፖለቲካ ግጭቶች ወቅት አልፎም የሚሰማ ክስተት ነበረ። አሁን ግን መልክ ቀይሮ እንደ ንግድ ስራ እየታየ ይገኛል። ገንዘብን ያስገኛሉ ተብለው የሚታሰቡበት ሁኔታ ነው። ተማሪዎች ወደ ትምህርት ቤት ገበታቸው ሲሄዱ፣ ነጋዴዎቹ ምርታቸውን ወደ ገበያ ሲያጓጉዙና ተራው ዜጋ
ከቦታ ቦታ ሲንቀሳቀስ ለእገታ ሰለባ የሆነ በመገኘቱ ከቤተሰብ አቅም በላይ የሆኑ በሚሊዮኖች የሚቆጠሩ ገንዘቦችን ይጠይቃሉ። እንግዲህ ደግሞ በዝቅተኛ የኑሮ ደረጃ ላይ የሚገኘውን ማህበረሰብ ለከፋ ድህነትና ለተስፋ መቁረጥ እየዳረገው እንደሚገኝ አስታውቋል። በየማህበራዊ ሚዲያ ቤተሰቦች የለቅሶ ድምጽና የእርዳታ ጥሪዎች የችግሩን አሳሳቢነት በግልጽ ያሳያሉ። እንግዲህ ይህንን አስከፊ ድርጊት ለማስቆም የመንግስት እርምጃ ብቻውን በቂ አይደለም። ማህበረሰቡም በንቃት ሊሳተፍ ይገባል። በአካባቢያችን የሚታዩ እንግዳ እንቅስቃሴዎችን ለጸጥታ አካላት ማሳወቅ፣ አጠራጣሪ ሰዎችን መጠቆምና አብሮነትን ማጠናከር ያስፈልጋል። እንግዲህ ከሁሉም በላይ ግን የህግ የበላይነት ሊከበር ይገባል። እገታን እንደ ስራ የያዙ ግለሰቦች እና ቡድኖች ተገቢውን ቅጣት ሊያገኙ ይገባል። በመጨረሻም የታገቱ ወገኖቻችንን በሰላም ወደ የቤታቸው እንዲቀላቀሉና በሀገራችን ላይ ከዚህ አስከፊ ድርጊት ተላቃ ዜጎቿ በነጻነት እና በሰላም የሚወጡባትና የሚገቡባት እንድትሆን ምኞታችን ነው። እንግዲህ ድምጽ ለሌላቸው ወገኖቻችን ድምጽ የመሆን ኃላፊነት የሁላችንም ነው። ናሽናል ባንክ ያወጣው ህግ ከ200 ሺህ ብር በላይ ሊወጣ አንድ ሰው ሊያወጣ አይችልም ከባንክ። ያው ይገባችኋል፣ ፐርፐዙ ሌብነት ለመቀነስና ቅድም ያልኳቸውን የኢኮኖሚክ ስብራት ለመከላከል ስለሚያግዝ ነው። ሁለተኛው ከ1.5 ሚሊዮን ብር በላይ የያዘ ሰው ህገወጥ ነው የሚል በአሁኑ ዝውውርም ከ1.5 ሚሊዮን ብር በላይ የያዘ ሰው አውቶማቲካሊ ቮይድ ነው፣ ይወረሳል። ገንዘቡ ይወረሳል። መከላከያ ከወረሰው መከላከያን ለማጠናከር እንጠቀምበታለን። ለኛ ሰጡን መከላከያዎች ውረሱትና እናንተ አቅማችሁን አጠናክሩበት ገንዘቡ። እኛ የምንፈልገው ህገወጥ ገንዘብ ይጠፋ ብቻ። ስለዚህ የተወረሰው ፖሊስም ከወረሰ መከላከያም ከወረሰ የሴኩሪቲ ተቋማት የሚጠናከሩበት ይሆናል። ከባንኮች አንጻር ሁለት አይነት አሰስመንት ነው ያለን። አሁንም ህገወጥነትን የሚያስፋፉ ባንኮች አሉ፣ ፎርጂድ የሚሰበስቡ ባንኮች አሉ። አሁንም የኢትዮጵያ ባንኮች ሆነው እነዚህ ባንኮች ከደህንነት ተቋማት ጋር ግልጽ እቅድ ነው ያወጣ ነው። በእያንዳንዱ ብራንች የሚታይም የማይታይም የሴኩሪቲ ተቋማት አሉን። ቨርቹዋሊም ፎሎ እናደርጋለን፣ ፊዚካሊም ፎሎ እናደርጋለን። አንድ ባንክ የኢትዮጵያን 50 ብር በዘር በሃይማኖት በሰፈር ሊያጭበረብር ከሞከረ ዘ ኔክስት ሞርኒንግ ባንክ አይደለም። ይሄ እንድታቁት። እንግዲህ ከሰሞኑን በወጣ ይፋዊ መግለጫ እንግዲህ የኢትዮጵያ ብሔራዊ ባንክ ከኢኮኖሚ ማሻሻያው ጋር ተያይዞ ህገወጥ የገንዘብ ዝውውርን ለመቆጣጠር እንግዲህ የኮንትሮባንድ ንግድን ለመግታትና በጥቁር ገበያ ላይ የሚደረገውን የዶላርና የብር ዝውውር ለመስፈር በጣም ጥብቅ የሆኑ መመሪያዎችን አውጥቷል። በዚህ መመሪያ መሰረት ማንኛውም ግለሰብ ሆነ ድርጅት ከባንክ ውጪ ሊይዘው የሚችለው ከፍተኛው የገንዘብ መጠን ተለይቶ ተቀምጧል። እንግዲህ ይሄውም በ1.5 ሚሊዮን የኢትዮጵያ ብር ሲሆን እንግዲህ ይህን አዲስ ህግ የመጣ ሳይሆን ቀደም ሲል የመጣውን መመሪያ አሁን ካለው የሀገሪቱ ኢኮኖሚና የጸጥታ ሁኔታ ጋር በማገናኘት ቁጥጥሩ እጅግ የጠነከረበት ሁኔታ ነው ያለው። እንግዲህ መምሪያው በጥሬ ገንዘብ ወይም በካሽ መያዝ የሚቻለው ገደብ ያስቀመጠው በሁለት መንገድ ሲሆን ማንኛውም ግለሰብ በቤቱ በኪሱ ወይም በመኪናው ውስጥ ይዞ ሊንቀሳቀስ የሚችለው ከፍተኛው የካሽ መጠን 1.5 ሚሊዮን ብር ብቻ ነው። በተመሳሳይ ሁኔታ ደግሞ ህጋዊ ንግድ የሚሰሩ ድርጅቶች ቢሆኑ ከዚህ መጠን በላይ የጥሬ ገንዘብን ማስቀመጥ አይፈቀድላቸውም። እንግዲህ እዚህ ጋር ነው ዋናው ነጥብ። በጸጥታ አካላት በጉምሩክ ወይም በማንኛውም የመንግስት ተቆጣጣሪ አካል አማካኝነት ከ1.5 ሚሊዮን ብር በላይ ካሽ ይዛችሁ ከተገኛችሁ የገንዘቡን ህጋዊ ምንጭ ማሳየት ካልቻላችሁ ወይንም ገንዘቡን ለምን ከባንክ ውጪ እንደያዛችሁት በቂና ህጋዊ ምክንያት ማቅረብ ካልተቻለ የሚመለከቱትን እርምጃ ይወስዳሉ። ገደቡ በላይ የሆነ ገንዘብ ወዲያውኑ ይታገዳል ወይንም ይያዛል። ሁለተኛው ጉዳዩ ወደ ህግ ተመርምሮ የገንዘቡ ምንጭ ህገወጥ ሆኖ ከተገኘ ገንዘቡ ሙሉ በሙሉ ለመንግስት ገቢ ይደረጋል። እንግዲህ በሶስተኛ ደግሞ የገንዘቡ ባለቤት በወንጀል ተጠያቂ ሆኖ ከተገኘ የገንዘብ መቀጮና የእስራት ቅጣት ሊጠብቀው እንደሚችል አስታውቋል። ስለዚህ በመጨረሻም የለፋችሁበትን ጥሬ ገንዘብ ያለምንም ምክንያት እንዳይወርስባችሁ የህግ ውዥንብር ውስጥ እንዳትገቡ ከወዲሁ ጥንቃቄ አድርጉ። ህግን ማወቅ ራሱን የቻለ ትልቅ መከላከያ ነው። ይህ መረጃ ለብዙ ወገኖቻችን ከኪሳራና ከድንጋጤ ይታደጋችኋል። ለጓደኞቻችሁም ለቤተሰባችሁም ሼር በማድረግ ቪዲዮ ከተመቻችሁ ላይክ ማድረጉ እንዳትረሱ። እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስላል። በሌሎች አዲስና አዝናኝ መረጃዎች እስክንገናኝ መልካም ጊዜ